ሰላም እንዴት ናችሁ? ዛሬ በገርጂ እያስገነባን ከሚገኘው ውብ አፓርትመንት ባለ 2 መኝታ ቤቱን አስጎበኛችኋለሁ። አብራችሁ ይህ የምታዩት ሳሎኑ ሲሆን እንደምታዩት በጣም ሰፊ ነው። ስፋቱን ብቻ ሳይሆን ሴሊንግ ሳይቱን በጣም ረጅም ነው። ከሳሎኑ ጋር ተያይዞ ደግሞ ኦፕን ኪችን አለው። ኪችኑ በጣም ሰፊ ከመሆኑ የተነሳ እዚህ ጋር ፓርቲሽን ተደርጎለት ክሎዝ ኪችን አድርጎ መጠቀም ይቻላል ማለት ነው። ኤርሳከሩ በተጨማሪ ለቬንቲሌሽን እንዲሁም ደግሞ ናቹራል ላይት እንዲገባ እዚህ ጋር ሰፊ የሆነ መስታወት ተገጥሞለታል ማለት ነው። የምታያቸው ማቴሪያሎቻችን ጥራታቸውን በጠበቁ እጅግ ዘመናዊ እቃዎች የተሰሩ ሲሆን አሁን ደግሞ ወደ መኝታ ቤት ወስዳቸዋል። ይህ ደግሞ ማስተር ቤድሩማችን ነው። እንደምታዩት እጅግ በጣም ሰፊ ነው። እንዲሁም ደግሞ ለናቹራል ላይት ተብሎ የተዘጋጀ በጣም ቆንጆ የሆነ ሰፊ መስታወት ነው ማለት ነው። እዚህ ጋር ደግሞ ክሎዜት ይኖረናል። በጣም ሰፊ የሆነ ክሎዜት ነው ያለን። እዚህ ጋር ደግሞ ለክሎዜት ተብሎ የተዘጋጀ ሰፊ ኤሪያ አለን ማለት ነው። ማቴሪያሎቻችንን እንደምታዩት ይህ ደግሞ የማስተር ቤድሩማችን ማስተር ባዝሩም ነው። እንደምታዩት በጣም ሰፊ ነው። መስታወቶቻችን ደግሞ በተች የሚሰራ የቫኒቲ የተገጠመላቸው መስታወቶች ናቸው። እንዲሁም ደግሞ ብዙ ጊዜ ሻወር ስንወስድ የሚያስቸግረን ፎግ አለ መስታወት ጋር የሚሆነው እሱ እንዳይከሰት የሚያደርግልን ደግሞ ማቴሪያል ተገጥሞለታል ማለት ነው። አሁን ደግሞ ወደ ሁለተኛው መኝታ ክፍላችን ወስዳችኋለሁ። ከቅድም ጀምሮ እስካሁን ስፋቱ እያልኩ እያወራችሁ ነው። ያለ ምክንያት እንደምታዩት ሁሉም ክፍሎቻችን በጣም ሰፊ ነው። እዚህ ጋር የራሱን የቻለ ባዝሩም አለው ማለት ነው። ሁሉንም ማቴሪያል ያሟላል። ይህ ደግሞ የምታዩት ኮመን ባዝሩማችን ነው። ኮመን ባዝሩማችንም እጅግ በጣም ሰፊ ሁሉንም ማቴሪያሎች ያሟላ ሻወር፣ ሲንክ እንዲሁም ተጨማሪ ደግሞ እዚህ ጋር ሰፊ የሆነ የሜዲሲን ያበላል። ይህ ደግሞ ለላውንደሪ ሩም የተዘጋጀ ነው። እንዲሁም ደግሞ እዚህ ጋር ለስቶር የሚሆን ሰፊ ስፔስ አለን ማለት ነው። እንግዲህ እነዚህ አፓርትመንቶች ገርጂ ላይ እያስገነባን የምንገኛቸው ቤቶች ሲሆኑ እስካሁን ያሳየኋችሁ ለሳምፕል ሃውስ የተዘጋጁ ሲሆኑ ቤቶችን ለመጎብኘት ለማየት እንዲሁም ለበለጠ መረጃ ከስር ያለውን ስልክ መጠቀም ይችላሉ። ባይ